ሰላም በኢትዮቴክ አካዳሚ የኤአይ ሲሪየስ ሶስተኛ ቪዲዮ ላይ እንኳን በደህና መጣችሁ። ባለፈው ሳምንት ቻትጂፒቲ እንዴት እንደምንጠቀም ተምረናል። ዛሬ ደግሞ ቻትጂፒቲን ስንጠቀም ፕሮምፕት የሚባል አለ። ፕሮምፕት ማለት እኛ ለጀነሬቲቭ ኤአይ የምንሰጠው ኢንስትራክሽን ያንን አውትፑት እንዲሰጠን የምንሰጠው ኢንስትራክሽን ፕሮምፕት ይባላል እና ፕሮምፕት ኢንጂነሪንግ ያንን ፕሮምፕቱን ኢንጂነር ስናደርግ እንዴት እንደምናደርግ እናያለን። 5 ቴክኒኮች አሉ። እነኛን ቴክኒኮች በትክክል ከተጠቀምን ቻትጂፒቲ 10 ጊዜ የተሻለ መልስ እንዲሰጠን እናደርጋለን። ፕሮምፕት ኢንጂነሪንግ 2 አይነት አለ። ሲስተም ኢንጂነሪንግ እና ዩዘር ኢንጂነሪንግ። ሲስተም ፕሮምፕት ኢንጂነሪንግ እና ዩዘር ፕሮምፕት ኢንጂነሪንግ እናያለን። ዛሬ ዩዘር ፕሮምፕት ኢንጂነሪንግ አሴ ዩዘር ቻትጂፒቲ ስንጠቀም እንዴት ነው ፕሮምፕቱን ኢንጂነርን የምናደርገው የሚለው እናምናል። ሲስተም ማለት ዩዘሩ ፕሮምፕቱን በሚሰጥ ጊዜ ለዛ ሩልስ ኢንስትራክሽን እንደዚህ አድርግ ብሎ ለሞዴሉ የሚሰጠው ሲስተም ፕሮምፕት ኢንጂነሪንግ ይባላል። ዛሬ ግን የምናየው ስለ ዩዘር 5 ቴክኒኮች አሉ። እነዚህን ካወቅን 5ቱን በትክክል ከተገበርን 10 ጊዜ ቻትጂፒቲ የተሻለ መልስ እንዲሰጠን ማድረግ ይቻላል ማለት ነው። ለምሳሌ ፕሮምፕት አጻጻፍ ቴል ሚ አባውት ኮፊ፣ ስለ ቡና ንገረኝ ብለው የሚሰጠን መልስ ምን አይነት ነው የሚሆነው? ሁለተኛ ራይት 200 ወርድ ኢንስታግራም ካፕሽን ፎር ማይ ኮፊ ሾፕ ኢን አዲስ አበባ ታርጌቲንግ ያንግ ፕሮፌሽናል። በሁለቱ ላይ በጣም የተለያየ ልዩነት አለ አይደል? የመጀመሪያው ላይ ካይንድ ኦፍ ኢንሳይክሎፒዲያ አይነት ጥያቄ ነው። ሁለተኛው ሂውማን ቱ ማሽን ኮንቨርሴሽን ነው። ሁሌም ኤአይ ነገር ስንጠቀም አሴሬቲቭ ኮሚኒኬት እያደረግን ነው። ስለዚህ የሆነ ኢንተለጀንስ ያለው ነገር ነው የምናወራው ማለት ነው። እና ሁለቱም ምሳሌዎች እናያቸው እስቲ። ለምሳሌ ቻትጂፒቲን ቴል ሚ አባውት ኮፊ ብዬ ጠይቀው ምንም አንድ ጉግል ላይ ሄደን ኢንሳይክሎፒዲያ ላይ ብንጠይቀው የሚጠይቀን አይነት መልስ ነው የሚነግረው ማለት ነው። ምንም የተለየ ነገር አይነግረው። ኮፊ ዜ ግሎባል ምናምን ብሎ ነው የሚያወራው እንጂ የተለየ ነገር አይሰጥም። ይህንንም ቻትጂፒቲ ለእንደዚህ አይነት ፐርፐስ አይደለም ሞዴሉ። ስለዚህ እንደዚህ አይነት እንትኖች መጻፍ አይኖርብንም። እንዴት ነው መጻፍ ያለብን? ለምሳሌ you see write 100 word Instagram caption for my coffee shop in Addis Ababa targeting young professional አልኩት። ስንት 200 ወርድ ብዬ ስፔሲፊክ አድርጌዋለሁ። ታርጌት አለው። እንደዚህ ስፔሲፊክ የተደረገ ነው ማለት ነው። in the heart of Addis Ababa you created more than a coffee shop we created ምናምን እያለ እዚህ ጋር bring your laptop, bring your ideas and bring your passion, great conversation, meaningful connection ምናምን ብሎ እዚህ ጋር በትክክለኛ ካፕሽን ይሰጠኛል ለኢንስታግራም ማለት ነው። እና እንደዚህ አይነቶችን እንዴት ነው የምንጠቀመው ማለት ነው። እንደዚህ አይነት ሳይሆን መጠየቅ ያለብን ቴል ሚ አባውት ኮፊ ሳይሆን በዚህ አይነት ስትራክቸር ይህንን አይነት እንዴት ነው የምንጽፈው የሚለውን 5ቱን የፕሮምፕት ኢንጂነሪንግ አጻጻፍ ቴክኒኮችን እናያለን ማለት ነው። እሺ ቀደም እንደተናገርኩት 5 ፕሮምፕት የአጻጻፍ ቴክኒኮች አሉ። እነሱን እናያለን ማለት ነው። አንደኛው ስፔሲፊክ ማድረግ አለብን፣ ግልጽ እንዲሆን ማድረግ አለብን። ሁለተኛው ኮንቴክስት መስጠት፣ መረጃ መስጠት ያስፈልገናል ማለት ነው። ሶስተኛ በምሳሌ ስንገልጸው ፓተርኑን በዛ ፓተርን በምሳሌው ፓተርን እንዲሄድ እናደርጋለን። ሚና መስጠት፣ ሮል መስጠት ያስፈልጋል። ከዛ አይተሬት እንዲያሻሽለውም እንነግረዋለን ማለት ነው። ለምሳሌ እዚህ ጋር ራይት ሳምቲንግ አባውት ሃኒ ቢዝነስ ስፔሲፊክ አይደለም አይደል? ስለዚህ ስንት ፔጅ እንደሚጽፍ ስንት ወርድ እንደሚጽፍ አይገለጽም። እንደዚህ ሳይሆን ስትሮንግ ፕሮምፕት እንዴት እንድንጽፍ ለምሳሌ እዚህ ጋር ስትሮንግ ራይት ኤ 150 ወርድ ፕሮዳክት ዲስክሪፕሽን ፎር ማይ ሎ ሃኒ ኢንክሉድ ፕራይስ 500 ኢትዮጵያን ብር ሄልዝ ቤኔፊትስ ኤንድ ዴሊቨሪ ቱ አዲስ አበባ። በጣም ስፔሲፊክ ነው አይደል? የሚጠቀመውን እንትን ስፔሲፊክ አድርጌ ያለው ቦታውን ስፔሲፊክ አድርጌ ያለው እንደዚህ ስፔሲፋይ ማድረግ ይኖርብናል ማለት ነው። ሌላኛው ኮንቴክስት መስጠት ይኖርብናል። ለምሳሌ ለቻትጂፒቲ ራይት የቢዝነስ ፕላን ብሎ እንደዚህ ካል ነው ገስ ነው የሚያደርገው
እንጂ ኮንቴክስት የለውም ማለት ነው። ስለዚህ አይ ራን ስሞል ሃኒ ፋርም ኢን ወሎ ላይ ስሞል ፋርም ራን አደርጋለሁ። ኮንቴክስት ሰጠው ስለምን እንደሆነ ማለት ነው። አይ ወንት ቱ ሴል ኦንላይን ቱ ከስተመርስ ኢን አዲስ አበባ ላይ ኦንላይን መሸጥ እፈልጋለሁ ያንን ሃኒ ራይት ሲምፕል ዋን ፔጅ ቢዝነስ ፕላን ኢን አማሪክ ብዬ ስለው፣ ስለዚህ መረጃ ሰጠሁት ምን እንደምሰራ የት ላይ እንደሚሸጥ ቦታውን ስፔሲፊክ አደረጉ። ሌላ ስፔሲፊክ ያደረጉት ዋን ፔጅ ብዬ ነው። ከአንድ ፔጅ በላይ አይጽፍም ማለት ነው፣ ወርድ አይደለም። ስለዚህ አሁን እዚህ ጋር ምን ያሟላል? ኮንቴክስት አለው ፕላስ ደግሞ ስፔሲፊክ ተደርጓል። ሶስተኛው ኤግዛምፕል ስንሰጠው በዛ ኤግዛምፕል መሰረት በዛ ፓተርን መሰረት ነው የሚመልስልን ቻት ጂፒቲ አውትፑቱን የሚሰጠን። ለምሳሌ ራይት አን አድ ላይክ ዘ ጉድ ዋንስ ብለን ብንለው ሊረዳው አይችልም። ቻት ጂፒቲ ገስ ነው የሚያደርገው ስቲል ማለት ነው። ሊጽፍ ይችላል ጉድ ዋንስ፣ ግን ገስ ነው የሚያደርገው። ያ ገስ ደግሞ ከኛ ጋር ማጭ ማደርግ ለምሳሌ ስለ ወሎ ሃኒ እንትን እያልክ አድ ስጠኝ ብለው ስለ ጤፍ አድቨርታይዝ ሊጽፍልህ ይችላል ማለት ነው። ስለዚህ ግን ምሳሌ ከሰጠ ነው እንትን ይላል። ሂር ኢዝ ማይ ካረንት አድ ብለን እንደዚህ መስጠት አለብን። ፍሬሽ ወሎ ሃኒ 100% ናቹራል ኮል በዚህ ራይት 3 ቤተር ቨርዥንስ ዊዝ ኢሞጂ ፎር ቴሌግራም እንደዚህ ብለን ከገለጽንለት ኤግዛምፕል ሰጠ ነው። ስለዚህ በደንብ በዚህ ፓተርን መሰረት መልሱን ያወጣልናል ማለት ነው። አራተኛው ሮል መስጠት ይኖርብናል። እንጀምር። ዩ አር አን ኤክስፐርት እያለን የሆነ ስፔሻላይዝድ ኖሌጅ በመስጠት ማለት ነው። ለምሳሌ የማርኬቲንግ ጉዳይ ዩ አር ማርኬተር፣ ኤአዩ ራሱን በማርኬት አድርጎ ነው የሚሰራልን ማለት ነው። ሞዴሉ ለእኛ ሪፕላይ የሚያደርግልን። ለምሳሌ የሆነ ዌብሳይት ዴቨሎፕ ማድረግ ብንፈልግ ዩ አር ዌብሳይት ዴቨሎፕ፣ ዩ አር ኤክስፐርት ዌብሳይት ዴቨሎፐር ብለን እንደዚህ ስንገልጽለት ዘን ያንን ይረዳ። ሃው ዱ አይ ማርኬት ማይ ኮፊ ሾፕ። ይሄ በጣም ዊክ ነው አይደለ? ይሰጠናል አውትፑት ግን ዊክ ነው። ኢንስቴድ ዩ አር አን ኤክስፐርት ኢትዮጵያ ማርኬቲንግ ኮንሰልታንት። ስለዚህ በዚህን ጊዜ ኤአዩ ምን ያደርጋል? ራሱን እንዲህ ካልነው ለምሳሌ ሃው ዱ አይ ማርኬት ማይ ኮፊ ሾፕ ካልነው የት ሀገር እንደሆነ ራሱ ቢኮዝ ሰዎች በካልቸራቸው የማርኬቲንግ ወያቸውም ይለያያል አይደል? ስለዚህ ዩ አር አን ኤክስፐርት ኢትዮጵያ ማርኬቲንግ ኮንሰልታንት ብለን ካልነው እዚህ ጋር ሮል ሰጠ ነው። ምንድን ነው? ማርኬቲንግ ኮንሰልታንት ነው ማለት ነው። ስለዚህ ክሬት ሶሻል ሚዲያ ስትራቴጂ ፎር ሚዲያ ኮፊ ሾፕ ኢን ቦሌ። ቦታውንም እዚህ ጋር ገለጽንለት። አዲስ አበባ በጀቱ ምናምን እንደዚህ ገልጸንለታል። ይሄ በጣም ስፔሲፊክ አድርገነዋል፣ ሮል ሰጥተነዋል። ስለዚህ በእንደዚህ አይነት መልክ ስንሰጠው ቻት ጂፒቲ በጣም ይረዳል፣ ጥሩ መልስ ይሰጠናል ማለት ነው። በቀደም እንዳልኩት ቻት ጂፒቲ ኖ የሚለው መልስ የለም። ኮንፊደንትሊ ሁሉንም መልስ ይመልስላቸዋል። ግን ኮንፊደንስ ማለት ደግሞ ትክክል ማለት አይደለም። ፕሪዲክት ነው የሚያደርገው። ኔክስት ወርዱን ፕሪዲክት በሚያደርግበት ሰዓት ሃው ዱ አይ ማርኬት ማይ ኮፊ ሾፕ፣ ምናልባት ኡጋንዳ ያለውን ኢትዮጵያ ላለ ማርኬት ሊጽፍ ይችላል ማለት ነው። ግን እንደዚህ በሮል ስንሰጠው ስፔሲፊክ ስናደርግለት ይረዳል። አይተሬት እንደ ሪፋይን ማድረግ ይኖርብናል። ምክንያቱም የመጀመሪያው መልስ አንዳንድ ትክክል ሊሆን ይችላል፣ ትክክልም ላይሆን ይችላል። ስለዚህ ሁሌም ማየት ይኖርብናል። ከዛ ደግሞ መልሶ እንዲያየው ሪቪው እንዲያደርገው እንጠይቀዋለን። ስለዚህ ዛትስ ኖት ዋት አይ ወንትድ እንላለን። እንደዚህ የሆነ የተሳሳተ መልስ ሲሰጠን እንደዚህ ስንሰጠው ሌላ መልስ ወይ ሌላ ጥያቄ ያመጣል። ስለዚህ እንደዚህ ከምንለው ስትሮንግ ለማድረግ ጉድ ስታርት ያደረገው መልስ ማለት ነው። ናው ሜክ ኢት ሾርተር፣ አዲስ እንትን ጨመርንለት ኢንስትራክሽን፣ አድ ኮል ቱ አክሽን ኤንድ ትራንስሌት ዘ ኪ ፍሬዝስ ቱ አማሪክ ፎር ማይ ኢትዮጵያን ከስተመርስ ብለን እንደዚህ ሪፋይን አድርገን እንደገና እንዲህ ደግሞ ስናደርገው የተሻለ መልስ ይሰጠናል ማለት ነው። ሪል ኤግዛምፕል ወሎ ሃኒ ቢዝነስ። ይህንን እስቲ እንሞክረው፣ ይህንን ፕሮምፕት ማለት ነው። እሺ አሁን ሪል ኤግዛምፕል እስቲ እኔ ምን አልኩትኝ? ዩ አር አን ኤክስፐርት ኢን ኢትዮጵያን አግሪ ቢዝነስ ራይት ቴሌግራም ፖስት ፎር ማይ ወሎ ሃኒ ፕራይስ
500 ኢትዮጵያ ብር ፐር ኪሎግራም። ኦርጋኒክ ነው። ሮ ፍሮም ወሎ ሃይላንድስ ነው የተመረተው። ኢንክሉድ ኢሞጂ ኤንድ ኮል ቱ አክሽን ኢን አማሪክ አልኩትኝ። አሁን እዚህ ጋር የቅድሞቹን ያሟላሉ ካለን ያሟላል። ዩአር ኤክስፐርት ነው ብለናል። ሮል ሰጠ ነው። ዩአር ኤክስፐርት ኢን ኢትዮጵያ አግሪ ቢዝነስ ውስጥ ራይት የቴሌግራም ፖስት ብለን እዚህ ጋር ስፔሲፊካል ፕራይሱን ተናግረናል። ኦርጋኒክ እንደሆነም ገልጸናል። እሺ አውትፑትን እኔ በእንደዚህ አይነት መልኩ ይሰጠናል ማለት ነው። አሁን ይህ በትክክል እንደዚህ የሆነው ለምንድን ነው? ትክክለኛ ፕሮምፕት ስለሰጠ ነው። ለምሳሌ ቴሌግራም ፎር ማይ ወሎ ብዬ ብቻ ብለው ራይት የቴሌግራም ፖስት ፎር ማይ ወሎ ሀኒ ብቻ ብዬ ብለው ይሄኛውን ከላይ ስለወሰደ ነው። ከላይ የነበረውን ሪሜምበር ስለሚያደርግ ነው እንደዚህ አሁን ራሱ የተሻለ የሰጠን ማለት ነው እንጂ እንደዚህ የተሻለ የሰጠንም ነበረ። አሁን ይሄኛው ጥሩ ነው ኦፍኮርስ፣ ምክንያቱም ከዚህኛው ሜሞሪውን የዚህኛውን ሂስትሪ ሪማይንድ ስለሚያደርግ ያንን ተጠቅሞ ኦልሞስት ተመሳሳይ ነገር ነው የሰጠን። ሌላ ኤግዛምፕል ደግሞ እስቲ ሪል ኤግዛምፕል አዲስ አበባ ኮፊ ሾፕ ላይ የሆነ ፕሮምፕት እንስጠው። ይህንን ፕሮምፕት ዩ አር ኤ ኮፊ ቢዝነስ ኮንሰልታንት ክሬት ዋን ዊክ ኢንስታግራም ኮንቴንት ካላንደር ፎር ማይ ኮፊ ሾፕ ኢን ቦሌ አዲስ አበባ ኢንክሉድ ፖስት አይዲያስ ፎር ኢትዮጵያን ኮፊ ሰረሞኒ አርት ኤንድ ሎካል ፓስትሪስ። ይሄ አሁንም እዚህ ጋር ሮል ሰጥቼዋለሁ። ካፌ ቢዝነስ ኮንሰልታንት ነው ስፔሲፊክ አድርጌዋለሁ አይደል? ዋን ዊክ ኢንስታግራም ኮንቴንት ካላንደር ብዬ ስፔሲፊክ አድርጌዋለሁ። ቦታውንም ገልጬለታለሁ የሌት ሀገር ነው እንደሆነ እንትን እንዳይ ፖስት አይዲያውንም እዚህ ጋር ኢንክሉድ አድርጌለታለሁ ማለት ነው። ስለዚህ አይዲያ ያለው ማለት ነው። እስቲ በጂፒቲ ላይ እንውሰድና ዩ አር ካፌ ቢዝነስ ኮንሰልታንት ክሬት ዋን ዊክ ኢንስታግራም ኮንቴንት ካላንደር ፎር ማይ ኮፊ ሾፕ ኢን ቦሌ አዲስ አበባ ኢንክሉድ ፖስት አይዲያስ ፎር ኢትዮጵያ ኮፊ ሰረሞኒ ሌት አርት ኤንድ ሎካል ፓስትሪስ አልኩትኝ። እስቲ ምንድን ነው የሚመልስልኝ? የሲ ካላንደሮችን እንዴት እንዳደረገ ፖስት ታይፕ ሪያል ኮንቴንት አይዲያውን ካፕሽን አለው፣ ኮል ቱ አክሽን አለው፣ ሃሽታግ አለው። ሶ እንደዚህ ስናደርገው በግልጽ ይረዳል ማለት ነው። ግን እንደዚህ ስፔሲፊክ አምስቶቹን ቴክኒኮች ካልተጠቀምን ቻት ጂፒቲ የራሱ መልስ ይሰጣል፣ ግን እንደዚህ ጥሩ ፕሮምፕት አይሆንም፣ ጥሩ ሪስፖንስም አናገኝም ማለት ነው። ኦኬ ሶ ከዚህ ትሬኒንግ ላይ ኪ ቴክ አዌይስ ዋና ነጥቦች ልንወስዳቸው የሚገቡት የምንጽፈው ፕሮምፕት ለየትኛውም ጀነሬቲቭ ኤአይ ዛሬ እኔ የጻፍኩት ለቻት ጂፒቲ ነው፣ ግን ለየትኛውም ጀነሬቲቭ ኤአይ ክሎድ ሊሆን ይችላል የምንጠቀመው አትሊስት እነኝም ቢያካትት የምናገኘው አውትፑት በጣም የተሻለ ነው። ስፔሲፊክ ማድረግ ኮንቴክስት ብንሰጠው፣ ምሳሌ ብንሰጠው ለፓተርን ይረዳናል። ሮል ብንሰጠው ጀስት በዛ ስፔሻላይዝድ በሆነ ነገር ውስጥ ሪስፖንሱን ይመልስልናል። ከዛ የመጀመሪያ መልስ ትክክል ላይሆን ይችላል። ስለዚህ ያን ሪፋይን አድርገን ደግመን እንጠይቀዋለን ማለት ነው። ስለዚህ በእንደዚህ አይነት መልኩ እነኚህ 5 ቴክኒኮች ተጠቀምን በእርግጠኝነት የምናገኘው አውትፑት በ10 እጥፍ የተሻለ ነው ማለት ነው። ሶ ሰብስክራይብ አድርጉኝ። በየሳምንቱ አንድ የኤአይ ቪዲዮ ለቃለሁኝ። በጣም አመሰግናለሁ።